በቴክስት ብቻ 900 ሚሊዮን ብር አንድ ሰው እንዴት ሊያገኝ እንደቻለ ልንገራችሁ። እናንተም እንዳትበሉ ይጠቅማችኋል። ይህ ሰው የቦክስ ጨዋታዎችን ግምት በትክክል እገምታለሁ፣ እናንተ ታስይዛላችሁ፣ የሚደርሳችሁን ገንዘብ ግማሹን ታካፍሉኛላችሁ፣ የቀጣዩን ጨዋታ ትክክለኛ ግምት ደግሞ የምነግራችሁ ድርሻዬን ስትልኩልኝ ይሆናል ብሎ የሰራውን ሲስተም ተጠቅሞ ለ200 ሺህ ለሚሆኑ ሰዎች ቴክስት ያደርጋል። በቁማር የሚያስይዙትም 500 ብር ስለነበረ በሚገርም ሁኔታ 102,000 ሰዎች ተስማምተው ያስይዛሉ። የሚገርመው ግን ይሄ አይደለም። የተስማሙትን 102,000 ሰዎች ሁለት ቦታ ከፍሎ ለ51 ሺዎቹ አሸናፊ ቡድን ቀዩ ነው፣ ለ51 ሺዎቹ ደግሞ አሸናፊ ቡድን ሰማያዊ ነው ብሎ ይነግራቸዋል። እነሱም በነገራቸው መሰረት ያስይዛሉ። ቀጥሎ የሚያደርገው ታዲያ በፍጹም ብር የተበሉትን መልሶ አያናግራቸውም። ያሸነፉትን 51 ሺህ ሰዎች ቀጣዩን የጨዋታ ውጤት እንዲነግራቸው የእሱን ድርሻ እንዲያስገቡ ያደርጋቸዋል። እነዚህም ስላሸነፉ በቀጣይ ውጤት ለመቆመር ድርሻውን ያስተላልፉለታል። በዚህም 12,750,000 ብር ያገኛል። በቀጣይ 51 ሺዎቹን ሁለት ቦታ ይከፍላቸውና ተመሳሳዩን ያደርጋል። ከአሸናፊዎቹ 25,500 ሰዎች ድርሻውን 9,562,000 ብር ይወስዳል። በእንዲህ አይነት መልኩ ቀጥሎ ለ6 ዙር ከሰራ በኋላ ለ8 ተከታታይ ዙር እንዲያሸንፉ ያደረጋቸው 400 ሰዎች ሲቀሩ በትልቅ ጨዋታ ላይ ያለውን ግምት ለመንገር ቅድመ ክፍያ እንደሚጠይቅ ይነግራቸዋል። ቅድመ ክፍያውም 2 ሚሊዮን ብር ሲሆን ክፍያው ሲፈጸም ውጤቱን እንደሚያሳውቃቸው ይነግራቸዋል። ለ8 ተከታታይ ዙር ያሳደረባቸው እምነት ከባድ ስለነበር ብሩ ይጎርፍለት ጀመር። እሱ ግን የመጨረሻው ስለነበር ቀድሞ ይቀልድባቸው እንደነበረው ተጫውቶባቸው ከቦክስ ግጥሚያው በፊት 900 ሚሊዮን ብሩን ሰብስቦ ከሀገር ብስ ይላል። ቁማር የብዙዎችን ህይወት ነጥቋል፣ ሚሊዮኖችን አስለቅሷል። የኦንላይን ስራና ቁማር ያላችሁ ህይወታችሁን ችግር ውስጥ አትክተቱ። ሰርቶ ስለመለወጥ አብረን እንምከር። ይህንን ቲክቶክ አካውንት ፎሎ አድርጉ።